ሰላም ጤና ይስጥልኝ። እንደምን ቆያችሁ? ራሳችሁን፣ ቤተሰባችሁን ብሎ ማህበረሰባችሁን ሊጠቅም የሚችል የሥራ ሐሳብ ኖሯችሁ ነገር ግን በመነሻ ካፒታል እጦት ወደ ተግባር መግባት ለተሳናችሁ ወይም ሥራ ጀምራችሁ ለማስፋፋት የገንዘብ አቅም ላጠራችሁ መልካም ዜና ይዤላችሁ ቀርቤያለሁ። የ2026 የቶኒ ኤልሚሎ ፋውንዴሽን የ$5000 ወይም ደግሞ በእኛም 765,000 ብር የገንዘብ ድጋፍና የሥራ ፈጠራ ስልጠና ምዝገባ በይፋ ጀምሯል። በዚህ ቪዲዮ ስለ ሥራ ፈጠራው ውድድር ምንነት፣ ውድድሩ ላይ ለመሳተፍ ምን እንደሚያስፈልግ፣ እንዴትስ ማመልከት እንደሚቻል፣ የሚጠየቁት መስፈርቶች ምን እንደሆኑና ከሁሉም በላይ ደግሞ ለአሸናፊነት የሚያግዙ ስልቶችን ተጠቁማቸዋለሁ። እስከ መጨረሻው አብራችሁን ቆዩ። ወደ ዝርዝር መስፈርቶቹ ከመግባታችን በፊት የፋውንዴሽን ለምን በየዓመቱ በሚሊዮን የሚቆጠር ዶላር በአፍሪካ ወጣቶች ላይ ኢንቨስት ያደርጋል የሚለውን መረዳት በጣም አስፈላጊ ነው። ይህንን ካወቃችሁ ነው የውድድር ማመልከቻችሁን ስትጽፉ ዳኞቹ የሚፈልጉትን ቁልፍ ሐሳብ ወይም ደግሞ ፍላጎት መንካት የምትችሉት። ይህ ፋውንዴሽን አፍሪካፒታሊዝም በሚባል ጠንካራ የኢኮኖሚ ፍልስፍና የሚመራ ሲሆን ይህም ማለት ባጭሩ የአፍሪካ ምድር በዘላቂነት መለወጥ የሚቻለው ከአፍሪካ ውጭ በሚመጣ እርዳታ ሳይሆን የአፍሪካ የግል ዘርፍና ሥራ ፈጣሪ ወጣቶች የሚያደርጉት የረጅም ጊዜ ኢንቨስትመንት ነው የሚል የላቀ እምነትና ፍልስፍና ነው ያለው። ይህ ፍልስፍናና የቶኒ ኤልሚሎ ፕሮግራም በሶስት ዋና ዋና አምዶች ላይ የቆሙ ናቸው። የመጀመሪያው ባለቤትነትና የግሉ ዘርፍ አቅም፣ የአፍሪካን ችግር የሚፈታው አፍሪካዊ ራሱ መሆኑን ማመን ነው፣ በፕሮግራሙ መሰረት ማለት ነው። ለዚህ ነው ፋውንዴሽኑ ላለፉት 10 ዓመታት ከ$100 ሚሊዮን በላይ በቀጥታ ድጋፍ ወይም የማይመለስ ገንዘብ፣ 2.5 ሚሊዮን ሰልጣኞች እንደዚሁም 1.5 ሚሊዮን ቀጥታና ቀጥታ ያልሆነ የሥራ ዕድል መፍጠር የቻለው። በመልከቻችሁ ላይ ንግዳችሁ እንዴት ሀገር በቀል መፍትሄ እንደሚሰጥ ለአፍሪካ ወይም ደግሞ ለኢትዮጵያ ምን ማንጣት እንደሚችል ምን ፋይዳ እንዳለው በግልጽ ማሳየት ይጠበቅባችኋል። ሁለተኛው ፒላር ትርፍን ከማህበራዊ እሴት ጋር ማጣመር ነው። ይህ ፕሮግራም ዝም ብሎ የገንዘብ ስጦታ ብቻ አይደለም። ሁለንተናዊ ወይም ደግሞ ሆሊስቲክ መሆን አለበት ሐሳባችሁ። መቅረብ ያለበትም የሥራ ሐሳባችሁ ትርፍን ማግኘት ብቻ ሳይሆን ለማህበረሰቡ ሰፊ የሥራ ዕድል መፍጠርና ማህበራዊ ችግሮችን ሊፈታ የሚችል መሆን አለበት። ለዚህም ነው ገንዘብ ከመስጠታቸው በፊት በአፍሪካ ነባራዊ ሁኔታ ላይ ያተኮረ ጥልቅ የቢዝነስ ስልጠናና የፋይናንስ ስልጠና የሚሰጡት። ምክንያቱም ያለ እውቀት የሚሰጥ ገንዘብ ብዙም ውጤት እንደማያመጣ በተግባር ስላዩት ማለት ነው። ባጭሩ አፍሪካፒታሊዝም ማለት የአፍሪካ ሀብትን በአፍሪካውያን እጅ ለአፍሪካውያን እድገት ማለት ነው። ስለዚህ ይህንን ራዕይ ተረድታችሁ ማመልከቻችሁን ስታዘጋጁ እናንተም የዚህ ራዕይ ወይም ደግሞ የዚህ ሽልማት አካል ልትሆኑ ትችላላችሁ። እሺ አሁን ደግሞ ማን ማመልከት ይችላል የሚለውን ጥያቄ ምላሽ እንስጥ። የቶኒ ኤልሚሎ ፋውንዴሽን መስፈርቶች በጣም ግልጽና ብዙ ሰዎችን የሚያካትቱ ናቸው። ዋና ዋናዎቹ 4 ናቸው። እነሱን እንመልከት። የመጀመሪያው እድሜ ነው። እድሜ 18 ዓመት የሆነውና ከዛ በላይ መሳተፍ ይችላል ማለት ነው። ሁለተኛ ዜግነት፣ ኢትዮጵያን ጨምሮ 54 የአፍሪካ ሀገራት መሳተፍ ይችላሉ። በሶስተኛ የምናነሳው የሐሳብ ደረጃ ወይም የሥራችሁ ደረጃ ነው። የምትወዳደሩበት ሐሳብ ወይም ሥራ በሐሳብ ደረጃ ያለ ወይም ደግሞ ወደ ተግባር የገባ ሊሆን ይችላል። በሐሳብ ደረጃ ያለ ከሆነ ገና በወረቀት ላይ ያለ ጥናት የተደረገበት ግን ወደ ተግባር ያልገባ ጥሩ የሥራ ሐሳብ ካላችሁ ማመልከት ትችላላችሁ። ስለዚህ ወደ ሥራ መግባት ግድ አይደለም ማለት ነው። ሁለተኛው አሁንም ስለ ሥራው ስቴጅ ወይም ደረጃ ስንመለከት የተጀመረ ሥራ ሊሆን ይችላል። ነገር ግን ምን መሆን አለበት? ከጀመረ 5 ዓመት ያልበለጠ መሆን አለበት ማለት ነው። ለዚህ ምክንያቱ ፋውንዴሽኑ ለአካለ መጠን የደረሱና ትርፍ እያጋበሱ ያሉ ድርጅቶችን አይደለም መደገፍ የሚፈልገው፣ ጨቅላ ድርጅቶችን ነው ማሳደግና መደገፍ የሚፈልገው ማለት ነው። ሌላው የምንወዳደረው በምን ዘርፍ ነው ለምትሉ እህት ወንድሞቼ በማንኛውም ትችላላችሁ። በግብርና ሊሆን ይችላል፣ ቴክኖሎጂ፣ ፋሽን፣ ጤና፣ ቱሪዝም፣ ማንኛውም ላይ መወዳደር ትችላላችሁ። ዘርፉ አልተገደበም። ምን መሆን አለበት ግን ትርፋማና አገራዊ ፋይዳ ያለው እንዲሆን ይጠበቃል። የውድድሩ ምዕራፎችን ነው
የመጨረሻዎቹ አሸናፊዎች ከመታወቃቸው በፊት ውድድሩ የተለያዩ ምዕራፎችን የሚያልፍ ሲሆን እነሱንም እንደሚከተለው አቀርብላችኋለሁ። የመጀመሪያው የማመልከቻ ወይም ደግሞ የስራ ውድድር ሰነዳችሁን ለዚህ ዓላማ ተብሎ በተዘጋጀው ድረገጽ ላይ የምታስገቡበት ነው። ይሄም ጊዜው ከታህሳስ 23 ወይም ጃንዋሪ 1 እስከ የካቲት 22 ወይም ደግሞ ማርች 1 ድረስ ነው ማለት ነው። ስለዚህ ማመልከቻችንን የምናስገባበት በቂ ጊዜ አለ። ነገር ግን ደግሞ ሳንዘናጋ ቶሎ ብለን ዌብሳይቱ ላይ በቀረበው ቅጽ መሰረት መላክ ይጠበቅብናል። ቶሎ መጀመራችን ማመልከቻውን በጥራት እንድናዘጋጀው ስለሚያግዘን ቶሎ መጀመር አለብን ማለት ነው። ምክንያቱም ወደሚቀጥለው የውድድር ዙር የሚያሻግረን ብቸኛው መንገድ የምንልከው ማመልከቻ ስለሆነ ነው። ሁለተኛው ምዕራፍ ማመልከቻቸው ወይም ደግሞ የስራ ሐሳባቸው ተገምግሞ ያለፉ ተወዳዳሪዎች የቢዝነስ አስተዳደርና የፋይናንስ ስልጠና በፋውንዴሽኑ አማካኝነት ይሰጣቸዋል። ሶስተኛው ቢዝነስ ፕላን ነው። እነሱ በሰጡት ስልጠና አማካኝነት ቢዝነስ ፕላን አዘጋጅተን እንልካለን። በተጨማሪም ደግሞ ቢዝነስ ፕላን ብቻ ሳይሆን ከ2 እስከ 3 ደቂቃ እንሰራ ስላሰብነው ቢዝነስ ፕላን ወይም ደግሞ ሐሳብ የቪዲዮ ፕሬዘንቴሽን ቀርጸን እንልካለን። በነገራችን ላይ የመጀመሪያው ምዕራፍ ማለትም የማመልከቻ ሂደቱን ካለፍን በኋላ እስከ ገንዘብ ሽልማቱ ድረስ በአስፈላጊ ነገሮች ሁሉ ያማክረን የሚችል ባለሙያ ስለሚመደብ ነገሮች ይዘናል ከባድ አይሆኑብንም። በአራተኛ ደረጃ ወይም ደግሞ አራተኛው ምዕራፍ ከላይ የተጠቀሱትን ማለትም ማመልከቻቸው ያለፈ የሚሰጠውን ስልጠና በአግባቡ ተከታትለው በተሰጠው ስልጠና ላይ የሚቀርቡ የምርጫ ፈተናዎችን ያለፉ በስራ ሐሳባቸው ላይ ፕሮፖዛል እና የፕሬዘንቴሽን ቪዲዮ አቅርበው ያለፈላቸው ተወዳዳሪዎች ወደ ዋናው ወይም ደግሞ ወደሚፈለገው $5000 የገንዘብ ሽልማት ይሄዳሉ ማለት ነው። ወደ ማመልከቻ ፎርሞቹ ከመሄዳችን በፊት እስኪ ጥቂት ሐሳቦችን አሁንም ልጨምርላችሁ። በመጀመሪያ ደረጃ የስራ ውድድር ላይ መሳተፍ የምትችሉ ሁሉ እድሉን ሳታሳልፉ ሞክሩት። በነገራችን ላይ ለመወዳደር የግድ ሙሉ ለሙሉ አዲስ ወይም ደግሞ በፓተንት የተመዘገበ ስራ መሆን አይጠበቅበትም። ስለዚህ ውድድር ነው። ውድድር ላይ ደግሞ የተወዳደረ ሁሉ አያሸንፍም፣ ይሄ ይታወቃል። ነገር ግን ደግሞ ከመሞከር ወደ ኋላ ማለት የለብንም። አንድ የምላችሁ ይሄንን ነው። ሌላው የማነሳው ነጥብ ውድድሩ ላይ የምትሳተፉ ገና ከመጀመሪያው ጀምራችሁ የምትሰጡት መረጃ ትክክለኛ መሆን አለበት። ምክንያቱም የገንዘቡ አሸናፊዎች ከሆን የምንጠየቃቸው በርካታ ዶክመንቶች አሉ፣ እንደ መታወቂያ፣ የባንክ አካውንት፣ ሌሎችም በርካታ ህጋዊ ሰነዶችን ስለምንጠየቅ መጀመሪያ ላይ የምንሰጠው ሰነድ ትክክለኛ መሆን አለበት። ይሄንን እርግጠኛ ሁኑ። ሌላ የምላችሁ ደግሞ ይሄንን ቻናል ሰብስክራይብ፣ ሼር፣ ላይክ ማድረግ እንዳትረሱ። ለዚህ ምክንያቱ ደግሞ ቻናሉ እንደዚህ አይነትና ሌሎች በርካታ የቢዝነስ፣ የስራ፣ የፋይናንስ፣ ኢኮኖሚ ጉዳዮች የሚነሱበት ስለሆነና ሌሎች እንዲደርስ እኔንም እንድታበረታቱኝ ይሄንን ቻናል ሰብስክራይብ አርጉልኝ፣ ሼርም አርጉልኝ። ይሄንን ስለምታደርጉም በትህትና አመሰግናችኋለሁ። ክብር ይስጥልኝ። እሺ፣ የፈጠራ ውድድሩ የማመልከቻ ቅጽ የመጀመሪያው ክፍል ስለኛ ነው የሚጠይቀን። የኛም ፕሮፋይል እናስገባለን ማለት ነው። እዚህ ጋር የመጀመሪያው ስም ነው፣ ሙሉ ስም እናስገባለን በሚጠይቀው መሰረት። የትውልድ ዘመን፣ ጾታ፣ ኢሜይል፣ የቋንቋ የምንጠቀምበት ቋንቋ እዚህ ጋር 1 2 3 4 የቋንቋ አይነቶች አሉ። እኛ የምንጠቀመው ግን እዚህ ውስጥ አማርኛ ስለሌለ የግድ እንግሊዘኛ ነው። እንግሊዘኛን እንመርጥለታለን ማለት ነው። መሰረታዊ መረጃችንን እንደዚህ ካስገባን በኋላ የሚጠይቀን አሁንም መታወቂያ ነው። ናሽናል አይዲ ብንጠቀም ጥሩ ነው። ናሽናል አይዲውን ፎቶ አንስተን ኮምፒውተራችን ላይ ወይም ስልካችን ላይ ጭነን ብሮስ ፋይል ይለናል። ስለዚህ ወደ ፋይል ወዳለበት ስለሚመራን ከዛ አፕሎድ እናደርገዋለን ማለት ነው። መታወቂያችንን በተመሳሳይ ፓስፖርት ሳይዝ ፎቶ ይጠይቀናል። ፎቶውንም በተመሳሳይ እንጭንለታለን ማለት ነው። የሚቀጥለው የኛ ተወካይ የሚሆን ሰው መረጃ ነው የምንሞላው። እሱም ስም፣ የስልክ ቁጥር፣ ኢሜል የመሳሰሉትን ይጠይቀናል። በዛ መሰረት በሚጠይቀው መሰረት እንሞላለታለን ማለት ነው። ስለ ትምህርት ዝግጅታችን በተመሳሳይ ይጠይቀናል። እሱንም በቅጹ መሰረት መሙላት ይጠበቅብናል ማለት ነው። የመሰረታዊ
ፕሮፋይል ላይ በመጨረሻ ደረጃ የሚጠይቀን የሶሻል ሚዲያ ሊንካችንን ነው። እዚህ ጋር ፌስቡክ፣ ትዊተር፣ ሊንክድኢን እና ኢንስታግራም የምንጠቀምበትን ሊንካቸውን እንድንጭን ወይም ደግሞ ፊድ እንድናረገው ጠይቆናል። እሱን መሙላት ይጠበቅብናል። ከነዚህ ከአራቱ ቢያንስ አንዱን መጠቀም እንችላለን። አለመጠቀም ግን አንችልም። ምክንያቱም ወደሚቀጥለው ገጽ ስለማሳልፈን ማለት ነው። እዚህ ጋር ማንሞላለት ከሆነ ቀደም ሲል እኛ ፕሮፋይል የኛ ቤዚክ የሆኑ መረጃዎችን ሞልተናል። አሁን ወደ ዋናው የፈጠራ ውድድሩ ማመልከቻ ዋና ገጽ እየመጣን ነው ማለት ነው። እዚህ ጋር አራት መሰረታዊ ክፍሎች አሉት። የመጀመሪያው ቢዝነስ ኢንፎርሜሽን ነው። ቢዝነስ ኢንፎርሜሽን ውስጥ ቅድም የራሳችንን ፕሮፋይል እንደሞላው አሁን ደግሞ የቢዝነሱን ፕሮፋይል እንሞላለን። የቢዝነሱ ፕሮፋይል ውስጥ የመጀመሪያው የሚገለጸው ወይም ደግሞ እዚህ ጋር እየተጠየቀው እንደምትመለከቱት የሴክተሩ አይነት ነው። ሀሳባችን ወይም ደግሞ የምንወዳደርበት የፈጠራ ወይም የስራ ርዕስ ምን ላይ ነው፣ ሴክተሩ ምን ላይ ነው የሚል ነው ጥያቄው። አግሪ ቢዝነስ ነው፣ አግሪካልቸር ነው፣ ኮንስትራክሽን ኤንድ ሪል ስቴት፣ ኤጁኬሽን ኤንድ ትሬኒንግ፣ የተለያዩ ሴክተሮች አሉ እዚህ ጋር ማለት ነው። ስለዚህ ቀደም ብዬ እንደነገርኳችሁ ማንኛውም ሀሳብ ላይ በዚህ ወዳደር አሸንፋለሁ ብላችሁ በምታስቡት በማንኛውም ትችላላችሁ። ሪስትሪክት የተደረገ ነገር የለም። እዚህ ውስጥ ባይኖሩም እንኳን አብዛኞቹ ስራዎች እዚህ ውስጥ አሉ ብለን እናስባለን። ነገሩ ግን እዚህ ውስጥ ባይኖሩ እንኳን አዘር የሚል ስላለ እኛ ከማመልከት ወይም እኛ ከማሳተፍ የሚከለክለን ነገር የለም ማለት ነው። ስለዚህ አንዱን እንመርጣለን። ማኒፋክቸሪንግ ሊሆን ይችላል ወይም ደግሞ ሰርቪስ ወይም ቱሪዝም ሊሆን ይችላል። አንዱን እንመርጣለን ከዚህ ውስጥ ማለት ነው። እዚህ ጋር ቢዝነስ ኔም የሚል አለ። ይሄኛው ስታብሊሽ ለሆኑ ወይም ደግሞ ወደ ስራ ለገቡ ቢዝነሶች የጠየቅ ስለሆነ እሱን ማለፍ እንችላለን። አዲስ ከሆን ነባር ከሆነ ግን ቀደም ብዬ እንደገለጽኩት እዚህ ውድድር ላይ የምንሳተፈው ከዜሮ ወይም ከሀሳብ ደረጃ እስከ 5 ዓመት የሆናቸው ቢዝነሶች ስለሆኑ ስታብሊሽ የሆነ ቢዝነስ ያላችሁ የስራ ፈጣሪዎች የቢዝነሳቸው ስም እዚህ ጋር ትሞላላችሁ ማለት ነው። በተመሳሳይም ቢዝነስ አድሬስ የሚባል አለ እዚህ ጋር እንደምትመለከቱት እሱም ስታብሊሽ ለሆኑ ቢዝነሶች ነው። ሌላ ካንትሪ የሚል አለ፣ ቢዝነስ ካንትሪ የሚል አለ። እሱን አዲስም ቢሆን ወይም ያልተመሰረተ ወይም የተመሰረተ ቢዝነስም ቢሆን መሙላት ይጠበቅብናል። እንደምትመለከቱት እዚህ ጋር 54 የአፍሪካ ሀገሮች አሉ። እኛ ያው የግድ የምንሞላው ኢትዮጵያ ነው ማለት ነው። ኢትዮጵያን መርጠን እንሞላለን። ምርጫ ነው የሚሆነው ራሱ ሲስተሙ ላይ ስላለ በምርጫው መሰረት እናስገባለን። ሌላው ክልል እንሞላለታለን። የቢዝነሱ አካባቢ ነው። ክልል ወይም ደግሞ ሪጅን ይላል። እዚህ ጋር ክልል አዲስ አበባ፣ ባህር ዳር፣ መቀሌ ምናምን ብለን ልንሞላ እንችላለን ማለት ነው። የምንኖርበትን ከተማ ወይም ስራው የሚሰራበትን ከተማ እንሞላለን። ወይም ደግሞ አዲስም ከሆነ የአስታቢሽ ያልሆነም ከሆነ ደግሞ ወደፊት ልንሰራ የምንችለው የት ከተማ ላይ ነው ብለን አስበን ልንሞላ እንችላለን ማለት ነው። ቢዝነሱ ያለው ገጠር ላይ ነው ወይስ ከተማ ላይ የሚለውንም እሱን እንመርጥለታለን። እንግዲህ ትንሽ ጥንቃቄ ወደሚፈልጉት አሁን እየመጣን ነው። ምንድነው በመጀመሪያ ስለኛ ማወቅ ይፈልጋሉ። እናንተ ማናችሁ የሚል ጥያቄ ይጠይቁንና እኛም በአግባቡ መመለስ ይጠበቅብናል ማለት ነው። ይሄ ክሪቲካሊ እናንተ ማናችሁ የሚለው ጥያቄ ምን ተማራችሁ፣ ምን ሰራችሁ፣ የተማራችሁ ትምህርት ምንድነው፣ የስራ ልምዳችሁ ምን ያህል ነው፣ ምን አይነት የስራ ልምድ፣ ስንት ዓመት አገለገላችሁ፣ ስንት ዓመት ሰራችሁ የሚል ጥያቄ ይጠይቁናል። ይሄንን በአግባቡ መመለስ አለብን። በተቻለ መጠን ይሄንን ስንመልስ ካነሳ ነው የቢዝነስ ሐሳብ ጋር እንዲተሳሰር ብናረገው ጥሩ ነው። የግድ አይደለም። ይሄ ለምሳሌ እኛ የተማርነው ትምህርት ሌላ ልንሰራ ያሰብነው ሐሳብ ደግሞ ሌላ ሊሆን ይችላል። ይሄ ችግር የለውም። ግን በተቻለ መጠን ትምህርታችንም የስራ ልምዳችንም ካነሳ ነው የቢዝነስ ሐሳብ ጋር ተቀራራቢ ቢሆን የግድ ካልሆነም ራሱ የምናስተሳስርበትን ነገር መፍጠር አለብን እዚህ ጋር ስንጽፍ ማለት ነው። ሌላው የሚጠይቀን አሁንም ስራ ፈጠራ ወይም ደግሞ የስራ ፈጠራ ላይ እንዴት ልገቡ ቻላችሁ፣ የስራ ፈጣሪ እንዴት መሆን ቻላችሁ ይለናል። እዚህ ጋር መመለስ አለብን በትክክል ማለት ነው። ለምሳሌ ብር ለማግኘት ፈልጌ ነው ከምንል
የሆነ ፕሮብሌም አንስተን እሱ ሶልቭ ለማድረግ ፈልገን ነው የሚል ሐሳብ ልናነሳ እንችላለን። ልትፈቱ የፈለጋችሁት ችግር ምንድነው ብሎ ያነሳል። ስለዚህ ችግሩን በደንብ ማብራራት መቻል አለብን። ማብራራት ስንል ታሪክ መዘርዘር ወይም ደግሞ ሰፊ ማድረግ አይደለም። እጥር ምጥን ያለች በቁጥር ልትገለጽ የምትችል ሊሆን ይችላል ችግሩ። እሱን መጥቀስ ወይም ደግሞ ማብራራት ይጠበቅብናል ማለት ነው። ሌላው የሚጠይቀን እዚህኛው ገጽ ላይ የሚጠይቀን መሪነት ብቃታችንና ልምዳችንን ነው። ድርጅት መምራት እንችላለን፣ ችሎታው አለን፣ ልምዱስ አለን ወይ የሚለውን ማስቀመጥ መቻል አለብን። ልምድ ካላችሁ በቁጥር ይሄን ያህል እንደዚህ አይነት ስራ ላይ ሰርቻለሁ ወይም ደግሞ በመሪነት በሊደርሺፕ አገልግያለሁ ብላችሁ መምራት መጻፍ ይጠበቅባችኋል ማለት ነው። እዚህ ጋር ሌላው የሚጠይቀን በእናንተ አማካይነት የሚመረተው ምርት ወይም የሚሰጠው አገልግሎት ምን አይነት ችግር ይፈታል የሚለውን በአግባቡ መመለስ አለብን። ላነሳችሁ ችግር ይብዛም ይነስ። ሌላው የሚጠይቀን ያመጣችሁት መፍትሄ ወይም ደግሞ የእናንተ ሐሳብ ከዚህ በፊት ከነበሩ አገልግሎቶች ወይም ምርቶች ምን የተለየ ነገር አለው ብሎ ይጠይቀናል። እሱን መመለስ አለብን። አትሊስት 3 ነገር ተጠቃሱ ይላል። ከሌላው የምንለይበትን ከዚህ በፊት ከነበረው የምንለይበትን መጥቀስ ይጠበቅብናል ማለት ነው። ሌላው የቢዝነሱ ስቴጅ ነው፣ ምን ላይ ነው ያለው የሚለው ማለት ነው። በሐሳብ ደረጃ ነው ያለው ወይስ በጀማሪ ደረጃ አድቫንስድ ሆኗል፣ በእድገት ደረጃ ነው የሚለውን እንመልሳለን። በሐሳብ ደረጃ ስራ ያልገባ ከሆነ አይዲያ ብለን እንመልሳለን። ከጀመረን ደግሞ ጥቂት ወራት ወይም ደግሞ የ1 ዓመት 2 ዓመት ብቻ ከሆነው ኢንፋንሲ ወይም ስታርታፕ ብለን ልንመልስ እንችላለን። እዚህ ጋር ያሉትን አማራጮች መምረጥ ነው። ቢዝነሱ የተመዘገበ ከሆነ ደግሞ መቼ ነው የተመዘገበው የሚለውንም እዚህ ጋር ጠይቀናል ማለት ነው። ቅድም እንዳልኳችሁ ከመጀመሪያ ማለት ዜሮ ወይም ደግሞ በሐሳብ ደረጃ ያለ ቢዝነስንና እስከ 5 ዓመት የሆነው ቢዝነስ ብቻ ነው ማስመዝገብ ወይም ደግሞ ሐሳቡን እንወዳደርበት የምንችለው። ስለዚህ ከ2021 በፊት ያሉ ቢዝነሶች ወይም ከዛ በፊት የተመዘገቡ ቢዝነስ ከሆነ መወዳደር አንችልም። ከ2021 እስከ 2025 ወይም ደግሞ በሐሳብ ደረጃ ያለ ቢዝነስ ላይ ነው መመዝገብ የምንችለው። እሱን አንዱን እንመርጥለታለን ማለት ነው። ቢዝነሳችሁ ወደ ስራ ገብቷል ወይ ብሎ ይጠይቀናል። ከገባ ገባ፣ ካልገባ ደግሞ አልገባም ብለን እንመነሳለን ማለት ነው። አሁንም እዚህ ጋር የቢዝነስ ላይሰንሳችንን እንድንጭንለት ይጠይቀናል። አዲስ ካልሆነ ነባር ከሆነ የቢዝነስ ላይሰንሳችንን ፎቶ አንስተን ወይም ስካን አድርገን እንጭንለታለን ማለት ነው። የቢዝነስ ኢንፎርሜሽን የሚጠይቀው እነዚህ ነው መሰረታዊ ነገር። ሌሎችም የሚመለሱ በርካታ ጥያቄዎች አሉ። ሁሉንም እዚህ ጋር ማብራራት አስፈላጊ ላይሆን ይችላል። ይህንን ቪዲዮ ተመልከታችሁ ፎርሙን ስትሞሉት ያስቸገራችሁ ነገር ካለ በኮሜንት መስጫ ሳጥኑ ላይ የዚህ ቪዲዮ ኮሜንት መስጫ ሳጥን ላይ አሳውቁኝ፣ ንገሩኝና ሙሉ ቪዲዮ ልሰራላችሁ እችላለሁ። እያንዳንዱ ጥያቄ እንዴት እንደሚሰራ ማብራሪያ ካስፈለገ ማብራሪያ ወይም አሰራሩ ካስፈለገ አሰራሩን ልሰራላችሁ እችላለሁ። ሌላ ቪዲዮ ላኩልኝ በኮሜንት ይሄንን አሳውቁኝ። የዛሬው ዝግጅታችን ይመስላል። በውድድሩ ላይ ተሳተፉ። ወዳጅ ዘመዶቻችሁም መሳተፍ እንዲችሉ የዚህን ቪዲዮ ሊንክ ላኩላችሁ። እኔም ወደ ውድድሩ ማመልከቻ የሚመራችሁን ሊንክ በዚህ ቪዲዮ መግለጫ ወይም ደግሞ ዲስክሪፕሽን ቦክስ ላይ ያስቀምጥላችኋለሁ። ቻናሉን ሰብስክራይብ በማድረግ አበረታቱኝ። መልካም እድል እመኝላችኋለሁ። ቻው።